ሰው ቅዱስ ቁርባን ሲቀርብ ሰው የአምላክን ስጋና ደም ለመብላት ሲታደል እውነቴን እንምላችሁ ፍጹም ማመስገን አለበት። እየለመነ ሳያየው ያንቀላፋ ስንት ሰው አለ። ይህንን ህይወት እየፈለገው ጊዜ ግን ቀድሞት የነጠቀው በጣም ብዙ ሰው አለ። እኛም እኮ የምንኖር መስሎን እኮ ነው ለቁርባን ያለንን ቀጠሮ የምናራዝም። ነገ እንሙት የታውቀነው ነው። ምን ተማምነን ነው? በጣም እኮ ነው የምናሳዝነው። ለምን በላው ስጋዊ እንኳን እንጀራ እንኳን እኮ ለጌታ ቅዱስ ቁርባን እንደሰጠነው ቀጠሮ አንሰጥም እኮ። ሲርበን እኮ እንጀራ ቶሎ ብለን አንጀታችን ተንሰፍስፎ ይበላል። የአምላክ ስጋና ደም የማይራብ ነው እንዴ? የጌታ ቅዱስ ስጋና ክቡር ደም የማይጠማ ነው እንዴ? አረ እውነት እንስተካከል። እውነት ነፍሳችን እንደ ስጋችን ክሳቷ ቢታይ ጥቁረቷ ቢታይ እኮ ስንት ዘመናት የአምላክን ስጋና ደም ባለመብላቷ እኮ ምክንያት ከስታለች፣ ጠቁራለች፣ ቦስቆላለች። በደንብ አድርጋ ቆሞ ስለተራመደ ስጋ ስለተነፋ ስጋ ስለደረጀ ስጋ ጥሩ የሆነ ሰውነት ስላለው ነፍስ ለምልማለች ማለት አይደለም። ለዛ እኮ ነው አባቶቻችን ነፍሳቸውን ለማለምለም ስጋቸውን ይጎዱታል። ነፍሳቸው አብርታ እንድትታይ ስጋቸውን በጾም በጸሎት በስግደት በምጽዋት ይቀጡታል። ሰይጣንን ማሳዘን የምንፈልግ ከሆነ ከኃጢአት ብቻ አንራቅ፣ ጽድቅ እንስራ። ሰይጣንን ማስከፋት የምንፈልግ ከሆነ ምድራዊ የሆነውን ስጋውን ምድራዊ የሆነውን መጠጡን እንቶ ሰማያዊ የሆነውን ስጋና ደሙን እንብላ። ቅዱስ ቁርባን ይሄ እኮ ነው መመስገን የሚያስፈልገው እኮ ነው። ያልተቀበልናቸው ሰዎች ቅዱስ ስጋውን ክቡር ደሙን ላለመቀበል የታደለ ሰው ያመሰግናል። ይሄንን ምስጢር ለማየት እንኳን መታደል ቀላል ነው እንዴ? የአምላክ ስጋና ደምን ለምእመናን ሲሰጥ ማየት እኮ የክርስቶስ የፍጹም የፍቅሩ መገለጫ እኮ ነው። እንዴት ነው ሰው ፍቅር እንኳን ባይኖረው ለሌላ ሰው ፍቅር እንኳን አይደሰትም እንዴ? ወዳጆቻችሁ ሲያገቡ፣ ወዳጆቻችሁ ሲዳሩ ሲኳሉ፣ ሕይወትን አዩ ሲባል እንደሰታለን አንደሰት? መልሱ እንጂ። ታዲያ የሚቆርብ ሰውን እያየ ሰው እንዴት አይደሰትም? ምእመናን ነፍሳተ እግዚአብሔር ወደ እቅፉ እየገቡ እንደሆኑ ሲመለከቱ እኮ ሰው ደስ ነው የሚለው። በቃ ባንቆርብ እንኳን ማመስገን አለብን። የቆረቡ ሰዎች ግን ጌታቸውን መድኃኒታቸውን ኢየሱስ ክርስቶስን ያመሰግኑታል። እስመ ኃያል አንተ እኩት ወስቡህ፣ አንተ ስምህ የገነነ አምላክ መመስገን መወደስ መመለክ ይገባሃል። ተገንብቶን አይደለም የመጣ ነው። አንተ ግን አዘጋጅተህ አንተ ግን ይገባቸዋል ብለህ አቀረብከን አለ። ማንም ሰው ለቅዱስ ስጋውና ለክቡር ደሙ ንጹህ ዝግጁ ብቁ ሆኖ አይመጣም። ማንም ሰው አንሞኝ ክርስቲያኖች ይህ ነገር ሲስተካከልልኝ ያ ነገር ሲሆንልኝ ይህ ነገር የሆነ ነገር ሲሆንልኝ አንበል። ተማሪው ትምህርቴን ሲጨርስ ይላል። ባለትዳሩ ትዳሬን በደንብ ሳስተካክል ይላል። ሰራተኛው በቂ የሆነ ገቢ ሲኖረኝ ይላል። ህፃናቱ እንደው ህፃናቱ እንኳን ምን ይላሉ? እኛ ወላጆቻቸው አደግን ብለን እንከለክላቸዋለን አይደል እንዴ? ልክ የሆነ ሰውነታቸው ወደ አቅመ አዳም ወደ አቅመ ሔዋን ሲደርሱ አይደል ልጆቻችንን አሁን ይበቃቸዋል፣ እንደው እስከዚህ ዘመን ቆርበዋል፣ ከዚህ በኋላ ነፍስ አውቀዋል እንዳም ብለን እናርቃቸዋለን። እውነት ለነፍሳቸው እንደዛ የምንጨነቅ ከሆነ አደጉ ብለን ለምን እንጀራ እንከለክላቸው? ውሃ እንዳጠጡ አሁን በደንብ ሰውነታችሁ ስለደረጀ እንላለን። ምድራዊ ለሆነው ስጋ ምድራዊ ለሆነው መጠጥ አንከለክላቸውም። ሰማያዊ የሆነውን ከሞት በኋላ ህይወት የሚሰጣቸውን ነገር ግን እንከለክላቸዋለን። ሁሉም ምክንያት አለው። ሁሉም የምንደረድረው የሆነ ነገር አናጣም ላለመቁረብ። ክርስቶስስ ሁሌም እኛን ለመጎብኘት ሰበብ አያጣም። ሰበቡ ቅዳሴ ነው። ለዛ ነው ቅዳሴ 365 ቀን ይቀደሳል። 365 ቀን የአምላክ ስጋና ደም ይወርዳል። ማንም ፈልጎ እኛኑ አንተን አንቺን ፈልጎ ነው የሚወርደው። እኛን ፈልጎ ነው የሚመጣው። አንዳንድ ሰው ቅዱስ ቁርባን ወርዶ ድርገት ይባላል መውረዱ። ወርዶ ሲመለከት ቆራቢ ሳይኖር ተመልሶ ሲገባ እርገት ማለት ነው። ያዝናል፣ ይተክዛል። አይ ጉዳችን ቆራቢ ጠፋ ይባላል። አየዋ ሰው ክርስቶስ ያንን ስጋውና ደሙን ያወረደው እኮ አንተ የምትፈልገው ቆራቢ አልመጣም መጣ ይሆን ብሎ እኮ አይደለም። አንተን ፈልጎ አንቺን ፈልጎ እኛን ፈልጎ ነው የወረደው። እኛ ግን ሌላ ሰው መስሎን ተሞኝተን ስንት ጊዜ ሸኘ ነው። ጊዜ ሳይቀድመን መሰብሰብ አለብን ክርስቲያኖች። ሁሉም ሰው በየቤቱ ሁሉም ሰው ባለበት ቦታ ጊዜው ከፍቷል። አሁን እንዴት ነው የምንሆነው ይላል። ጊዜው ከከፋ መሰብሰብ ነው። የምንኖርበት ሁኔታ ያሰጋናል ካልን የማያሰጋን አምላክ እቅፍ ውስጥ መግባት ነው።
የሆነ ችግር ይመጣል ካልን የችግሩ ቢመጣ እንኳን ሊያጸናን የሚችለውን ትጥቅ መታጠቅ ነው። አልገባንም ግን የአምላክ ሥጋና ደም ይመሰገናል። እልፍ አእላፍ መላእክት በላይ በሰማያት ይህንን ምስጢር መዳሰስ አቅቷቸው መንካት አቅቷቸው የሚዳስሱትን ካህናት እያዩ ግን ይደነቁበታል። አይገርምም? ካህናት እኮ ለዚህ ምስጢር በሰማይ ያሉ መላእክት አልታደሉም። ምድር ያሉ ሰዎች ናቸው የታደሉት። መላእክት አይቆርቡም። መላእክት ቅዱስ ሥጋውን ክቡር ደሙን አይቀበሉም እኮ። እግዚአብሔር የሰጠው ይህንን ትልቅ ሀብት ለኛ ነው። እንዴት ሰው ከመላእክት ሊያስበልጠው የሚችለውን ይህንን ጸጋ እንደማንም ተራ ነገር ይቆጥረዋል? አንዳንዶቻችን እውነት ተራ ሆኖብን አይደለም፣ ሕይወታችን ደግሞ ምስቅልቅል ብሎብን ሊሆን ይችላል። የሚያስተካክለውም እሱ ነው። አንሞኝ ብቻችንን ታግለን ምን አመጣን? አንዳንዴ እኮ ብልጥም መሆን አለብን። ሰው ከእግዚአብሔር ጋር ለመታገልም መምረጥ አለብን። ብቻውን ሲሰደድ የነበረው ያዕቆብ ምን ፈየደ? ምንም። ሎዛ ላይ ተኝቶ ግን ከምድር እስከ ሰማይ ወጥቶ ተደርድሮ ያየው መሰላል ላይ አንድ ጎልማሳ ግን ታግሎ ነበር አይደል? ሌሊቱን ሙሉ ታግሎ መጨረሻ ላይ ሊያሸንፈው ሳይችል ተረከዙን ይዞ ካልባረከኝ ምን አላረገም አለ፣ አልለቅህም አለ። ሰው ከእግዚአብሔር ጋር ታግሎ ማሸነፍ እንኳን እኮ አለበት። ሰው ከእግዚአብሔር ጋር የሚታገልበትን ነገር ራሱ መምረጥ አለበት። እኛ ከእግዚአብሔር ጋር የምንታገለው ብዙ ነገር አለን። አንድም ቀን ግን ሥጋውና ደሙ ትዝ ብሎን አያውቅም። ስንት የሕይወት ቋጠሮ አለን እንላለን። ቅዱስ ሥጋው ክቡር ደሙ እኮ ሁሉም የሚፈታ ነገር እኮ ነው። የሚያጠራጥረንን ውስጣችን ሰላም የሚነሳንም ውጫችን ሆኖ እንደ እሳት የሚበላልንም ነገር እንድንችለው እንድናሸንፈው የሚያደርገን የአምላክ ሥጋና ደም። ለዚህ ምስጋና እናቀርባለን። ዲያቆኑም ለዛ ነው ቅዱስ ሥጋውን ክቡር ደሙን ተቀበለን ከጨረስን በኋላ ናኩቶ ለእግዚአብሔር ነሲያነ እያለ ያመሰግናል። ቅዱስ ሥጋውን ክቡር ደሙን ለሰጠን ለእግዚአብሔር ምስጋና ይገባዋል። ይህን ቅዱስ ምስጢር እንድንሳተፍ ላደረገን ይላል። ባረከ፣ ቆረሰ፣ አመሰገነ፣ መጨረሻም ሰጠ። መስጠት ማለት ማቀበል ማለት ነው። ቅዱስ ቁርባን የሚጀምረው ከውስጥ ነው። ከምን አልኳችሁ? ከውስጥ ነው። የሚቀድሱ ቀዳሲያን ቆርበው